እኔን የገጠመኝ አይነት ገጥሟችሁ ያውቃል አያውቅም? እውነቷን ተናገሩ። በመጨረሻ ሚስጥሬን ስለነገርኳችሁ በጣም አዝኛለሁ። እመቤታችን ይህን ያህል ታሪክ አለ። በጣም ተደንቄያለሁ እውነት። ሰላም ሰላም፣ እንደምን አላችሁ? ሰላም ናችሁ? እኔ ጋር እግዚአብሔር የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም በምልጃ በጸሎቷ በቃል ኪዳኗ እየጠበቀችኝ እዚች ሰዓት ደርሻለሁ። እንግዲህ ዛሬ በዚህ ቪዲዮ በጣም የሚያስደንቅና የሚያስገርም የገጠመኝን ነገር ለነገራችሁ ፈልጋለሁ። እናንተም ሳታስተውሉ አድርጋችሁ ሊሆን ይችላል። እስከ መጨረሻው ስታዩ በጣም እንደምትደነቁ እርግጠኛ ነኝ። ምክንያቱም እኔም ራሴ ስለተደነቅኩበትና እናንተም እንደዚህ እኔን እንደገጠመኝ አይነት ገጥሟችሁ ከሆነ እንድትነግሩኝ በኮሜንት ሐሳብ አስተያየት እንድትሰጡኝ እፈልጋለሁ። እንግዲህ አጠር ለማድረግ ያክል ምን እንደገጠመኝ ልንገራችሁ። እስከ መጨረሻው በማየት አትርፉበትና ምንድነው መሰላችሁ፣ አንድ የቤተክርስቲያናችን መምህር እንዲህ ብሎ ያስተምራል። እስኪ እመቤታችንን የምትወዱ ሰዎች እስኪ እጃችሁን አውጡ በሚል ጊዜ ከህፃናት እስከ አዋቂ ሁሉም ትንሹም ትልቁም ኦርቶዶክሳውያን በሙሉ እጃቸውን አወጡ እና እኒህ አባትም በጣም ተገረሙና ወይ በጣም ደስ ይላል፣ እንደው እመቤታችንን ይህን ያህል የምትወዷት ከሆነማ በጣም የሚያስደንቅ ነው አሉና እሺ እንደዛማ ከሆነ እሺ እንግዲህ ዛሬ እመቤታችን ናት፣ ዛሬ የዕለቷን ውዳሴ ማርያም የዘወትር ጸሎት ጸልያችሁ የወጣችሁ ሰዎች እስኪ እጃችሁን አውጡ በሚሉ ጊዜ እንዳለ ያ እጁን ያወጣው ሰው ሁሉ እንዳለ እጁን አወረደ ማለት ነው። በጣም ትንሽ ሰዎች ጥቂት ሰዎች ብቻ እጃቸውን ሲያወጡ ተመልክቼ በጣም ተገረምኩኝ። እኔም ራሴ ታዘብኩትና በጣም ተደነቅኩኝ። እና ይሄን ያህል መውደዳችሁ ታዲያ እንወዳለን ብላችሁ ያን ያህል ሰው እጁን አወጣ። አሁን ደግሞ እስቲ የእመቤታችንን ውዳሴዋን የጸልያችሁ ሰዎች እጃችሁን አውጡ በምልበት ጊዜ ደግሞ ያወጣችሁ በጣም ጥቂቶች ሰዎች ናቸው። በጣም ያሳዝናል ብለው ሲገረሙ ሲደነቁ ተመልክቻለሁ። እኔም ራሴ ተደንቄያለሁ፣ ተገርሜያለሁና ጌታችን ኢየሱስ ክርስቶስ እግዚአብሔርን እወዳለሁ ትላላችሁ፣ በቅድሚያ አጠገባችሁ ያለውን ሁሌ የምታገኙትን ወንድማችሁን ባላንጀራችሁን ሳትወዱ እንዴት ነው ታዲያ የማታዩትን አምላካችሁን እወዳለሁ የምትሉ ብሎ ነው ጌታችን ያስተማረን። እና እመቤታችንን እንወዳለን እንላለን፣ ግን አጠገባችን ያለውን በቀላሉ የምናገኘውን ውዳሴዋን ግን ለማድረስ እንቸገራለን። እመቤታችንን እንወዳለን እንላለን፣ ነገር ግን ታሪኳን አናውቅ። እመቤታችን ምን እንደሆነች እስከዛሬ የማያውቅ ብዙ ሰው ይኖራል። በጣም በሚገርማችሁ ሁኔታ ብታምኑ ባታምኑ ኦርቶዶክስ ሆኖ በኦርቶዶክስ ቤተክርስቲያን ጥላ ስር ያደገ ማተብ ያሰረ ቤተክርስቲያን የሚመላለስ ሆኖ ለስሙ ማርያም ማርያም ይላል። ነገር ግን ማርያም ምን እንደሆነች፣ ማርያም ምን እንደሰራች፣ ለሰው ልጆች የሰራችው ምን እንደሆነ የማያውቅ በጣም ብዙ ሰው አለ። እንደውም አንዳንዶች እናቶችማ እንደውም ማርያም ምን እንደ ፈጣሪ እንደ አምላክ አድርገው የሚያስቡም አሉ። እና በጣም የሚያሳዝን ነገር ነው ይሄ ነገር። ልናስተውለው ልናስብበት የሚገባ ጉዳይ ነው። እመቤታችንን ማወቅ አለብን። እስከዛሬ እኮ የሥላሴንና የመድኃኔዓለምን አንድነት ልዩነት የማያውቅ በጣም ብዙ ሰው አለ። እና እንደዚህ ከመሆን መዳን አለብን። እመቤታችን ለኛ የሰራችውን ታምር ማወቅ አለብን። እና እንደውም በዚህ አጋጣሚ እንኳን ለእመቤታችን ለቅድስት ድንግል ማርያም የልደት በዓል በሰላም አደረሳችሁ ለማለት እፈልጋለሁ። የእመቤታችን ልደት ማለት የኛ ልደት ነው። እመቤታችን በመወለዷ አዳምና ሔዋን የሰው ልጆች ከሲኦል ድነዋል፣ በእሱ አማካኝነት የኢየሱስ ክርስቶስ እናት በመሆኗ ማለት ነው። እና ከእመቤታችን በጣም ብዙ የምንማራቸው ነገሮች አሉ። በጣም ብዙ ማወቅ ያለብን ነገሮች አሉ። እንደ መናፍቃን የሚሉትን ነገር ተቀብለን እመቤታችንን እንዳንዘነጋ፣ እመቤታችንን እንደ አምላክ ነው የሚቆጥሯት ምናምን እያሉ በቃ እመቤታችንን ቅዱሳንን እንድንዘነጋ እያደረጉን ነውና እነሱ በአንድ ድንጋይ ሁለት ወፍ እያተረፉ ነው። እኛ ግን እንደዚህ መሸወድ የለብንም። ስለ እመቤታችን አብዝተን ማወቅ አለብን። እናታችን ለኛ የተሰጠችን ስጦታችን ናትና ስለ እመቤታችን እንወቅ ለማለት ነው። ለዚህም ይረዳን ዘንድ
የእመቤታችን ልደት እንደመሆኑ ታሪኳን ሙሉ በሙሉ ይዤላችሁ ስለመጣሁኝ እናንተም እስከ መጨረሻው በማየት በረከት አገኙበት። እንግዲህ እንደምታውቁት ፊልም የማይረባ የሆረር ፊልም እኮ 3 ሰዓት ከ1 ሰዓት በላይ ቁጭ ብለን እንከታተላለን። ይሄ 30 ደቂቃ 40 ደቂቃ ምን ችግር አለው ብንታገስ? እንዴ እመቤታችንን የምንወድ ታዲያ ምኑ ላይ ነው? ታሪኳን ታልሰማን፣ ከበረከቷ ታልተሳተፍ፣ ዝክሯን ካላዘከርን፣ ስሟን ታልጠራን ምን ዋጋ አለው ታዲያ? በነፍስ በስጋ ዋስ ጠበቃ እንድትሆነን ህይወታችንን እንድትባርክልን የእመቤታችንን ታሪክ ቃል ኪዳኗን ማወቅ ማንበብ መስማት ይኖርብናል። ስለዚህ አሁን ከዚህ ቀጥዬ በማሳያችሁ ቪዲዮ በጥሩ አቀራረብ የእመቤታችንን ታሪክ ስለተዘጋጀላችሁ እናንተ እስከ መጨረሻው አይታችሁ አትርፉበት። መጨረሻ ላይም ያላችሁን ሐሳብ አስተያየት እንድትሰጡኝ እፈልጋለሁ። በትዕግስት ስሙት። ወደ ቪዲዮ እንሄድ። ይህ የሰዓሊተ ምሕረት የእመ ብዙኃን የንጽሕተ ንጹሐን የሀገረ እግዚአብሔር የማኅደረ ሰላም የቅድስት ድንግል ማርያም የልደቷ ታሪክ ነው። እመቤታችን ተወለደች ማለት ጌታ ሊወለድ 15 ዓመት ቀረው ማለት ነው። እግዚአብሔር ከሴት የተወለደ ልጁን ሊልክ የዘመኑ ፍጻሜ ቀረበ ማለት ነው። እግዚአብሔር ሐናና ኢያቄምን ሳይወልዱ ያዘገያቸውም ለዚህ ታላቅ ክብር እንዲበቁ ነበር። ቀድመው ልጅ ቢወልዱ ኖሮ ይህችን የፍጥረት ደስታ የሆነች ልጅ አይወልዱም ነበር። የእርሷ የልደት ቀን የፍጥረታት የደስታ ቀን ነው። ክርስቶስ ፀሐይ ከሆነ የዛሬው ዕለት ሰማይዋ የተዘረጋችበት ዕለት ነው። ክርስቶስ የሕይወት ውሃ ከሆነ ዛሬ ምንጯ የፈለቀችበት ዕለት ነው። ክርስቶስ መድኃኒት ከሆነ ዛሬ የመድኃኒቱ ሙዳይ የተገኘበት ዕለት ነው። ወንጌል በመጥምቁ ዮሐንስ መወለድ ብዙዎች ደስ ይላቸዋል ይላል። በእመቤታችን መወለድ ምን ያህል ሰዎች ደስ ይላቸው ይሆን? በእግዚአብሔር የሚያምኑ ጴጥርቃና ቴክታ የሚባሉ በሀብት የከበሩ ደጋግ ባልና ሚስቶች በኢየሩሳሌም ይኖሩ ነበር። እነዚህ ደጋግ ሰዎች በሀብት ይክበሩ እንጂ ሀብታቸውን የሚወርስ ልጅ አልነበራቸውም። መካን ነበሩ። ከዕለታት አንድ ቀን ጴጥርቃ ወደ ቤተ መዛግብቱ ገብቶ ሀብቱን ሰፍሮና ቆጥሮ ቴክታን እህቴ ሆይ ይህ የሰበሰብነው ገንዘባችንን ምን እናደርገዋለን? የሀብታችን ብዛት ስፍር ቁጥር የለውም፣ የሚወርሰን ልጅ ግን የለንም። አንቺ መካን ነሽ፣ እኔም ከአንቺ በቀር ሌላ ሴት አላውቅም አላት። እርሷም ወንድሜ ሆይ አምላከ እስራኤል ለኔ ልጅ ቢነሳኝ አንተ ያለ ልጅ ትቀራለህን? ከሌላ ሴት ውለድ አለችው። ጴጥርቃም እንዲህ ያለ ነገር እንኳን ስላደርገው በልቦናዬ እንዳላስበው አምላከ እስራኤል ያውቅብኛል አላት። እርሷም እንግዲህ አምላከ እስራኤል የሚያደርገውን ያውቃል። ትላንትና ማታ በሕልሜ ነጭ አንስት ጥጃ ከማኅፀኔ ስትወጣ ያችም ነጭ ጥጃ ሌላ ነጭ ጥጃ ስትወልድ እንዲሁ እስከ 7 ትውልድ ሲዋለዱ 7ኛይቱ ጨረቃን ስትወልድ ጨረቃዋም ፀሐይን ስትወልድ አየሁ አለችው። እርሱም በጠዋት ከሕልም ፈቺ ዘንድ ሄዶ ቴክታ የነገረችውን ሕልም ለፈቺው ነገረው። ያም ሕልም ፈቺ እግዚአብሔር በምሕረቱ አይተዋችኋል፣ 7 አንስት ጥጆች መውለዳችሁ 7 ሴት ልጆችንና የልጅ ልጆችን ትወልዳላችሁ። 7ኛይቱ ጨረቃ መውለዷ ከሰው የበለጠች ከመላእክትም የከበረች ደግ ፍጥረትን ትወልዳላችሁ። የፀሐይ ነገር ግን አልታወቀኝም አለው። ጴጥርቃም ሕልም ፈቺው የነገረውን ሁሉ ለቴክታ ነገራት። እርሷም አምላከ እስራኤል የሚያደርገውን ማን ያውቃል ብላ ዝም አለች። በዚያም ወራት ቴክታ ጸነሰች፣ በ9 ወሯ ሴት ልጅ ወለደች። ስሟንም ሄኤሜን ብለው አወጡላት። ሄኤሜን አድጋ ለአካለ መጠን ስትደርስ አጋብተዋት ሴት ልጅ ወለደች። በ8ኛ ቀኗ ደርዲ ብለው ስም አወጡላት። ደርዲ ማለት ከአባቶች ወገን የተወለደች ማለት ነው። ደርዲም አድጋ እንዲሁ ሴት ልጅ ወለደችና ቶና አለቻት። ቶና ማለት ራእይ አይተን ነገር አግኝተን የወለድናት ማለት ነው። ቶናም እንዲሁ ሴት ልጅ ወልዳ ሲካር አለቻት። ሲካር ማለት ከዘመዶቻችን የተወለደች ማለት ነው። ሲካርም እንዲሁ አድጋ ለአካለ መጠን ስትደርስ ባላጋቧት ሴት ልጅም ወለደች። በ8ኛ ቀን ስሟን ሴትና ብለው አወጡላት። ሴትና ማለት ሙያዋ ያማረ
ምግባሯ የሰመረ በጎ ቆንጆ ማለት ነው። ሴትናም እንዲሁ ሴት ልጅ ወልዳ ሄርሜላ አለቻት። ሄርሜላ ማለት ከክቡሮች ከባለጸጋ ወገን የተወለደች ማለት ነው። ሄርሜላም እንዲሁ አድጋ ለአካለ መጠን ስትደርስ አጋብተዋት ሴት ልጅ ወለደች። በስምንተኛ ቀኗም ሐና ብለው ስም አወጡላት። ሐና ማለትም በሃይማኖት በምግባር የጸናች በንጽሕና በቅድስና የተሸለመች ክብርት ወልዕልት ደግ ፍጥረት ማለት ነው። ከጰጥርቃና ከቴክታ የተወለዱት 67 ወንዶች ልጆች አሉ። የእመቤታችን የድንግል ማርያምን ትውልድ ለመቁጠር ትንቢት አልተነገረላቸውም፣ ሱባኤ አልተቆጠረላቸውምና ስማቸው አልተጻፈም። ሐና አደገች። ለአካለ መጠን ስትደርስ ከቤተ መንግሥት ወገን ከዳዊት ወገን ከሆነው ከቅዱስ ኢያቄም ጋር አጋቧት። ቅዱሳን ኢያቄምና ሐና ሲኖሩ ልጅ አጡ። ከሰው የሚደርስባቸውን ሽሙጥና ሐዘናቸውን ያርቅላቸው ዘንድ በቀንና በሌሊት ወደ እግዚአብሔር ፈጽሞ ይጸልዩ ይማልዱ ነበር። አንድ ቀን ወደ እግዚአብሔር ቤት ሄደው ሲጸልዩ ሲያዝኑ አሉ። ሐዘናቸው እንዴትስ ነው ቢሉ ኢያቄም አቤቱ የአባቶቼ የእስራኤል አምላክ እኔን ባሪያህን ስማኝ፣ ጸሎቴን ተቀበል፣ ለዓይኔ ማረፊያ ለልቤ ተስፋ የሚሆን የተባረከ ልጅ ስጠኝ ብሎ ሲለምኑ አለ። ሐናም በበኩሏ አቤቱ ጌታዬ የአባቶቼ የእስራኤል አምላክ ባሪያህ እለምንሃለሁ፣ ለዓይኔ ማረፊያ ለልቤ ተስፋ የምትሆነኝ የተባረከች ልጅ የማኅፀኔን ፍሬ ስጠኝ ብላ ስትለምኑ አለች። እንዲህ ብለው ሲያዝኑ ሲጸልዩ አሉ። በዚህ ወቅት ርግብ ከልጆቿ ጋር ስትጫወት አይታ አቤቱ ጌታዬ ለዚች ግዕዛን ለሌላት እንስሳ ልጅ የሰጠህ አምላክ ምነው ለእኔ ልጅ ነሳኸኝ ብላ አምርራ አለቀሰች። ወዲያው ከሊቀ ካህናቱ ከዘካርያስ ዘንድ ሄደው አቤቱ ጌታችን ሆይ ወንድ ልጅ ብንወልድ ተምሮ ቤተ እግዚአብሔርን አገልግሎ እንዲኖር እንሰጣለን፣ ሴት ልጅም ብንወልድ ውሃ ቀድታ መሶበ ወርቅ ሰፍታ መጋረጃ ፈትላ ካህናትን አገልግላ እንድትኖር እንሰጣለን ብለው ተሳሉ። ሊቀ ካህኑ ዘካርያስም እግዚአብሔር ጸሎታችሁን ይስማችሁ፣ ስዕለታችሁን ይቀበላችሁ፣ ጸሐቀ ልቦናችሁን ይፈጽምላችሁ ብሎ ጸሎታቸውን አሳረገላቸው። ሰውን የሚወድ እግዚአብሔርም ከዘራቸው ለዓለም ሁሉ መድኃኒት ይሆን ዘንድ መልካም የሆነ ሐሳባቸውን ተመለከተ። ኢያቄምና ሐና በዕለቱ ራእይ አይተው ነገር አግኝተው አደሩ። ራእዩም ኢያቄም 7ቱ ሰማያት እንደ መጋረጃ ተገልጠው ከላይኛው ሰማይ ነጭ ወፍ ወርዶ በራሱ ላይ ሲቀመጥ አየ። ለሐና ነገራት። ሐናም እኔም አየሁ አለችው። ምን አየሽ ቢላት ነጭ ርግብ መታ በራሴ ላይ ወርዳ በጆሮዬ ገብታ በማኅፀኔ ስትተኛ አየሁ አለችው። ርግብ የተባለች እመቤታችን ድንግል ማርያም ናት። ነጭነቷ ንጽሕናዋን ቅድስናዋን ያሳያል። ነጭ ርግብ መታ በራሴ ላይ ተቀምጣ ከራሴ ወርዳ በጆሮዬ ገብታ በማኅፀኔ ስትተኛ አየሁ ማለቷ ብስራተ ገብርኤልን በጆሮዋ ሰምታ እመቤታችን ቅድስት ድንግል ማርያም ጌታችንን መጸነሷ ነው። ይህንን ራእይ የሚያዩት ሐምሌ 30 ቀን ነበር። እንዲህ ያለ ራእይ ካየን ነገር ካገኘን ብለው ዕለቱን በሩካቤ ሥጋ አልተገናኙም። ፍቃድ እግዚአብሔር ቢሆን ብለው አዳምንና ሔዋንን ብዙ ተባዙ ምድርንም ሙሏት ብሎ ያበሰረ አምላክ ለእኛስ ይከለክለን የለምን ብለው ዕለቱን አልጋ ምንጣፍ ለይተው እስከ 7 ቀን ድረስ ለየብቻቸው ሰነበቱ። ነሐሴ በባተ በሰባተኛው ቀን መልአኩ ከሰው የላቀች ከመላእክት የከበረች ዓለም ሁሉ ተሰብስቦ ቢመዘን አንድ የራሷን ፀጉር የማያህል ደግ ፍጥረት ትወልዳላችሁ አላቸው። በፈቃድ እግዚአብሔር በብስራተ መልአክ እመቤታችን ቅድስት ድንግል ማርያም ዕለተ ሰንበት እሁድ ዕለት ተጸነሰች። እመቤታችን በተጸነሰች ዕለት አይሁድ ቀንተው ተነሱባቸው። ቅናቱ እንዴት ነው ቢሉ ሳሚናስ የሚባል የጦሊቅ ልጅ ከኤዶቅ ከአጎቱ ቤት ሄዶ ሞተ። እነርሱም እንቀብረዋለን ብለው በአልጋ ይዘው ሲሄዱ ከመንገድ አሳረፉት። የሐናም የአጎቷ ልጅ ነበርና ለማልቀስ ብትደርስ ዘመዶቿ ሁሉ ተሰብስበው ሲላቀሱ ቆይተዋል። እርሷም አብራ ስታለቅስ ጥላዋ ከዚህ ሙት ላይ ቢያርፍበት
መግነዝ ፍቱልኝ ሳይል የሞተው ልጅ ብድግ ብሎ ተነሳ። ሕዝቡ ሁሉ ተገረሙ፣ ተደሰቱ። አይሁድም አብረው ነበሩና ሳሚናስ ሆይ ምን አየህ? ምንስ ትላለህ? ቢሉት ከሐና ማኅፀን የምትወለደው ሕፃን ሰማይ ምድርን እምቃ አየርን የፈጠረ አምላክን ትወልዳለች እያሉ መላእክት ሁሉ ሲያመሰግኗት ሰማሁ። እኔንም ያስነሳችኝ ያዳነችኝ እርሷ ናት አላቸው። ያን ጊዜ አይሁድ እነ ዳዊት እነ ሰሎሞን አባቶቻችን 40 ዓመት እንደ ሰማ አቅልጠው እንደ ገል ቀጥቅጠው ገዙ። ከሐና የሚወለደው እንዲሁ ሊገዛን ነውን? ብለው ሳይወለድ እንግደለው ብለው ሊገድሉ ያስቡ ነበር። መልአኩም አይሁድ እንዳያገኟቸው ወደ ሊባኖስ እንዲሰደዱ ነገራቸው። እመቤታችን ቅድስት ድንግል ማርያም በሊባኖስ ግንቦት 1 ተወለደች። እመቤታችን በተወለደችበት ዕለት ደስታ ተደረገ። ቤታቸው በብርሃን ተሞላ። በ8ኛውም ቀን ማርያም ብለው ስም አወጡላት። በዚህ መሠረት የእመቤታችንን የልደት በዓል በታላቅ ክብር ከሚያከብሩ አብያተ ክርስቲያናት መካከል ዋነኛዋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ናት። የግንቦት ልደታ በዓል አከባበር በቤተ ክርስቲያናችን ትውፊት መሠረት ኢያቄምና ሐና ከአይሁድ ለማምለጥ ተሰደው ምግባቸውን ንፍሮና ጥራጥሬ ስለነበር ይህንን ትውፊት መሠረት በማድረግ በቤተ ክርስቲያን በማህሌት በቅዳሴና ታቦታትን በማክበር ከመኖሪያ ቤት ደግሞ ውጪ ላይ ቂጣ ጋግሮ ንፍሮ ቀቅሎ እየተበላ ይከበራል። እመቤታችን ቅድስት ድንግል ማርያም ለሰው ወገን ሁሉ የድኅነት ምክንያት ናት። ፍጥረታት ሁሉ እርሷን ያመሰግኗታል። የፍጥረታት ሁሉ መዳን በእርሷ እጅ ነበርና። አዳም አባታችን በተሰደደ ጊዜ መጽናኛው እርሷ ነበረች። አዳም አባታችን ሲሰደድ አምላካችን በገባለት ቃል ኪዳን መሠረት ዘመኑ ሲቃረብ ከእርሷ ሊወለድ እርሷ ተወለደች። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አስተምህሮ ግንቦት 1 ቀን እመቤታችን ቅድስት ድንግል ማርያም ተወለደች። የእመቤታችን መወለድ አስቀድሞ በነቢያት የተነገረ በብዙ ኅብረ አምሳል የተገለጠ ነው። በነገረ ማርያም እንደምንረዳው እመቤታችን ከመወለዱ አስቀድሞ ቅድመ አያቶቿና ወላጆቿ ምልክት አይተዋል። የእመቤታችን የትውልድ ስፍራ ሊባኖስ የተባለው ተራራማ ሀገር ነው። ሊባኖስ ከገሊላ በስተ ሰሜን ከፍንቄ በስተ ምስራቅ ይገኛል። ሙሽራዬ ሆይ ከሊባኖስ ከኔ ጋር ነይ የሚለው ቃለ ትንቢት ምስጢርም የእመቤታችን መካነ ልደት የሊባኖስ ተራራ መሆኑን ያሳያል። ቅዱስ ዮሐንስ መጥምቅ የጌታ መንገድ ጠራጊ የአዋጅ ነጋሪና ታማኝ ምስክር በመሆኑ በተወለደ ጊዜ መልአኩ ቅዱስ ገብርኤል በመወለዱ ብዙዎች ደስ ይላቸዋል ብሏል። የቅዱስ ዮሐንስ መወለድ ለብዙዎች ደስታና የምስራች አብሳሪ ከሆነ ድኅነተ ሥጋ ወነፍስ የሚሰጠውን ኢየሱስ ክርስቶስን የወለደች የድንግል ማርያም ልደት ምንኛ ያስደስት ይሆን? የቀርጤሱ ቅዱስ እንድርያስ ስለ እመቤታችን ልደት እንዲህ ብሏል። ይህ በዓል በሐዲስ ኪዳንና በብሉይ ኪዳን መካከል መገናኛ ሆነ። ምሳሌዎቹ በእውነታ አሮጌው ቃል ኪዳን በሐዲስ ቃል ኪዳን ተተኩ። ፍጥረት ሁሉ በደስታ ይዘምራል፣ የዚህን ቀን ደስታም ይካፈላል። ይህ መቅደሱን የሠራበት ዕለት ነው። ይህ ዕለት ትልቅ ሕንፃ የታነጸበትና ፍጡር የፈጣሪ ማደሪያ ለመሆን የተዘጋጀበት ዕለት ነው ብሏል። እመቤታችን ለፀሐዩ መምጣት የተዘረጋች ሰማይ በቅድመ አያቶቿ በነ ቴክታና ጴጥሪቃ ሕልም እንደታየችው በሌሊት የምታበራ ጨረቃ የብሉይ ኪዳን ማብቂያ የሐዲስ ኪዳን መጀመሪያ ናትና ልደቷ ለሰው ልጆች ሁሉ ደስታ ነው። ነቢያት በብዙ ኅብረ አምሳል የተናገሩላት መሠረቶቿ የተቀደሱ ተራሮች ናቸው። ከእሴይ ሥር በትር ትወጣለች፣ አበባዋም ከግንዱ ይወጣል። ሙሽራዬ ሆይ ከሊባኖስ ነይ ብለው የተናገሩላት ልደቷ የትንቢታቸው ፍጻሜ ነውና ደስታቸው ታላቅ ነው። ዓለም እውነተኛ ሰውን የተመለከተው ድንግል ማርያም ስትወለድ ነው። ሰው የመሆኑ ትርጉም ከእግዚአብሔር ጋር በጥልቅ የተገናኘ እንደመሆኑ እውነተኛ ሰው ለመጀመሪያ ጊዜ የታየው እመቤታችን ስትወለድ ነው። ቅዱሳን የሚሆኑ ሐናና ኢያቄም በንጽሕናና ሕግን በመጠበቅ ኖረው በፈቃድ እግዚአብሔር ባደረጉት ሩካቤ
ንጽሕት ማርያም ተጸንሳ ተወለደች። እሾህና አሜኬላ ይበቅልባት ዘንድ ተረግማ የነበረችው ምድር ለመጀመሪያ ጊዜ ፍሬዋን ሰጠች። ማለትም እመቤታችን ተወለደች። የምድር ፍሬም የእግዚአብሔር በረከት ሆና ለሰው ተሰጠች። ቅዱስ ዳዊት ምድር ፍሬዋን ሰጠች፣ እግዚአብሔር አምላካችንም ይባርከናል ብሎ የተናገረው ትንቢት በንጽሕት ድንግል ልደት ተፈጸመ። ሐናና ኢያቄም በሃይማኖትና ሕግን በመጠበቅ ስለኖሩ ዋጋ ሆና ድንግል ማርያም ተሰጠቻቸው። ለጊዜው ጸጋ ሆና ለእነሱ ብትሰጥም ፍጻሜው ግን በእነርሱ በኩል ለዓለም ሁሉ መሰጠቷ ነው። ዓለም ወይም የሰው ዘር በሐናና ኢያቄም በኩል ድንግል ማርያምን ሲቀበል የራሱ አድርጎ ሊያስቀራት አይደለም። ዓለም እንዲህ ቢያደርግ ኖሮ ድንግል ማርያም ለራሱ መዳኛ የተሰጠችው በመሆኗ እርሷን መልሶ ለእግዚአብሔር እናትነት ባለመስጠቱ ምክንያት ድህነትን ሳያገኝ በቀረ ነበር። ነገር ግን እንዲህ አልሆነም። ዓለም የመድኃኑ ምክንያት ናትና እርሷን ለእግዚአብሔር ሰጠ። ሐናና ኢያቄም እግዚአብሔርን ታገለግል ዘንድ ንጽሕት ልጃቸውን ወደ ቤተ መቅደስ ማስገባታቸው ከዚሁ አንጻር የምንረዳው ነው። ንጽሕት ድንግልን ወደ እግዚአብሔር አቀረቡ፣ እግዚአብሔርም የእርሱ እናት አደረጋት። በዚህ ብቻም አላበቃም። በክርስቶስ ላመኑ ሁሉ እናት ትሆን ዘንድ መልሶ ለሚያምኑ እርሷን ሰጠ። በመስቀል ላይ ሳለ ለተወደደው ሐዋርያ እነኋት እናትህ ብሎ እንደተናገረው እኛ ድንግልን አቀረብን፣ እግዚአብሔርም ድንግልናዋ ሳይለወጥ እናት አድርጎ ሰጠን። ቀድሞ በልደቷ አማካኝነት ጸጋ ሆና ለሰው ሁሉ ተሰጠች። ኋላም ጸጋ አድርጎ በሚበልጥ አምላክን የመውለድ ክብር አክብሮ ሰጠን። በእርሷ በኩል በሥጋና በደም ተዛመድን። ቤተ ክርስቲያናችን የምታከብረው የእመቤታችን የልደት በዓል የሁላችንም የልደት በዓል ነው። ሰው ከመወለዱ በፊት ምጥ፣ ጻዕርና ሕማም አለው። ቢሆንም ግን በተወለደ ጊዜ ታላቅ ደስታ ይሆናል። እንዲሁ እመቤታችን ከመወለዷ በፊት የነበረው ዘመን ለሰው ዘር የምጥ፣ የጻርና የሕማም ነበር። እመቤታችን በተወለደች ጊዜ የሰው ዘር ልደቱን ስላገኘ ታላቅ መንፈሳዊ ደስታን አገኘ። በዚህ ጊዜ ሰዎች ዘር ብለው ሥጋዊ ጉዳይን ብቻ አስበው ስለሚኖሩ ክፋት ላይ ወድቀዋል። ነገር ግን በእመቤታችን ልደት ሰው ዘላለማዊ ትውልድ የሚሆንበት መንፈሳዊ ዘር እንዳለ ተረድቷል። ንጹሕ ዘር የሆነ ክርስቶስ ሊገኝባት ንጽሕት ዘር ድንግል ማርያም ተወለደች። በኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ግንቦት 1 ቀን የእመቤታችን የቅድስት ድንግል ማርያም ልደት የሚከበርበት ዕለት ነው። ይህ ዕለት ቅዱስ ኤፍሬም በውዳሴ ማርያም የመመኪያችን ዘውድ የንጽሕናችንም መሠረት ያላት ወላዲተ አምላክ ድንግል ማርያም የተወለደችበት ዕለት ነው። ነቢየ እግዚአብሔር ኢሳይያስ ድንግል ትጸንሳለች ወንድ ልጅም ትወልዳለች ብሎ ትንቢት የተናገረላት ያቺ ድንግል በዚህች ዕለት ተወለደች። ይህች ቀን ልበ አምላክ ክቡር ዳዊት የወርቅ ልብስ ተጎናጽፋ ንግሥቲቱ በቀኜ ትቆማለች ብሎ የተናገረላት ንግሥት የተገኘችበት ዕለት ናት። ቅዱስ ዮሐንስም በራእዩ ፀሐይን የተጎናጸፈች ጨረቃን የተጫማች 12 የከዋክብት አክሊል በራሷ ላይ ያላት ብሎ የመሰከረላት የብርሃን እናቱ ድንግል ማርያም የተወለደችባት ቀን ናት። የእርሷም ልደት እንደ እንግዳ ደራሽ እንደ ውሃ ፈሳሽ ድንገት የተከሰተ ሳይሆን አስቀድሞ በትንቢት በምሳሌና በራእይ የሰውን ልጅ ድህነት በጉጉት ሲጠባበቁ ለነበሩ ቅዱሳን ሲገለጽ የነበረ ነው። የድንግል ማርያም ልደት በነቢያት አንደበት መሠረቶቿ በተቀደሱ ተራሮች ናቸው ይላል ልበ አምላክ ቅዱስ ዳዊት በመዝሙር 86 ከቁጥር 1 እስከ 7። እግዚአብሔር የዝማሬና የትንቢት ጸጋን ያበዛለት ክቡር ዳዊት ስለ እመቤታችን ቅድስት ድንግል ማርያም ስርወ ልደት አስቀድሞ በመንፈስ ቅዱስ መነጽርነት ተገልጾለት መሠረቶቿ በተቀደሱ ተራሮች ናቸው በማለት ትንቢት ተናግሯል። የተቀደሱ ተራሮች ያለውም የእመቤታችን ስርወ ልደት ከቤተ መንግሥትና ከቤተ ክህነት ከሆኑት ከተቀደሱት ከኢያቄምና ከሐና የመሆኑን ነገር ሲያመላክት ነው።
ይህንን ትንቢትና እውነተኛውን የትውልድ ሐረግ አስማምታ ቤተ ክርስቲያን የእመቤታችን ማርያም ትውልዷ በአባቷ በኩል ከንጉሥ ዳዊት ወገን ነው፣ በእናቷ በኩል ከካህኑ ከአሮን ወገን ነው፣ የአባቷ ስም ኢያቄም ነው፣ የእናቷም ስም ሐና ነው ብላ ታስተምራለች። ታላቁ ነቢይ ኢሳይያስ ደግሞ ከእሴይ ሥር በትር ትወጣለች፣ አበባም ከእርሷ ይወጣል ይላል በትንቢቱ በ11ኛው ምዕራፍ ከቁጥር 1 ላይ። ቁጥሩ ከአበይት ነቢያት ወገን የሆነው ይህ ነቢይ ጥበብንና ዕውቀትን በሚገልጽ ስለሚመጣውም ነገር ትንቢትን በሚያናግር በመንፈስ ቅዱስ ተመርቶ የእመቤታችን የቅድስት ድንግል ማርያም ልደት ከነገደ እሴይ እንደሚሆንና እርሷም ጽጌ ወይም አበባ የተባለ አካላዊ ቃል ክርስቶስን በሕቱም ድንግልና እንደምትወልድ ተገልጾለታል። ከእሴይ ሥር በትር ትወጣለች፣ አበባም ከእርሷ ይወጣል በማለት ታላቅ ትንቢትን ተናግሮ ነበር። ይህቺ በትርም ከእሴይ ዘር የተገኘችው በዚህች ዕለት ነውና ልደቷን በታላቅ ድምቀት እናከብራለን። ይህንን መሠረት በማድረግ ሊቁ ቅዱስ ኤፍሬም መልካሟ ርግብ ማርያም ሆይ ደስ ይበልሽ፣ ከእሴይ ሥር የተገኘሽ መዓዛሽ ያማረ አበባ አንቺ ነሽ በማለት በውዳሴው አመስግኗታል። በአባቶችሽ ፈንታ ልጆች ተወለዱልሽ የተባለልን የእመቤታችን ልጆች እኛም እንዲሁ እያለን እናመሰግናታለን። ሙሽራዬ ሆይ ከሊባኖስ ከእኔ ጋር ነይ የሚለው ጠቢቡ ሰለሞን ደግሞ በመኃልየ ዘሰሎሞን በምዕራፍ 4 ከቁጥር 8 ላይ ነው። በኦርቶዶክሳዊት ተዋሕዶ ቤተክርስቲያን መጻሕፍት መሠረት የእመቤታችን የትውልድ ስፍራ ሊባኖስ የተባለው ተራራማ ሀገር ነው። በሊባኖስ ስለመሆኑ አስቀድሞ ጠቢቡ ሰለሞን ሙሽራዬ ሆይ ከሊባኖስ ከእኔ ጋር ነይ፣ ከሊባኖስ ከእኔ ጋር ነይ፣ ከአማና ራስ ከሳኔር ከኤርሞን ራስ ከአንበሶች መኖሪያ ከነብሮችም ተራራ ተመልከች በማለት ተናግሮ ነበር። የዚህ ትንቢት ምስጢርም የእመቤታችን መካነ ልደት የሊባኖስ ተራራ ስለመሆኑ የሚያጠይቅ እንደሆነ ምስክርነታቸው የታመነ የቤተ ክርስቲያን ሊቃውንት ያስረዳሉ። ትንቢቱም ሲፈጸም ቅድስት ድንግል ማርያም ግንቦት 1 ቀን በ15 ዓመተ ዓለም ቅድመ ልደተ ክርስቶስ በሊባኖስ ተራራ ተወለደች። ልደቷ ለሰዎች ልጆች ሁሉ ለሕያዋን ሁሉ ታላቅ የደስታ ቀን ነው። ሰማያውያን ቅዱሳን መላእክትም በንጽሕናዋ በቅድስናዋ ተደንቀው እህታችን እነኋት ብለው ያመሰግኗታል። በዘመናችን ያሉ የሰዎች ልደት በድምቀት የሚከበር ከሆነ ለሰው ልጅ መዳን ምክንያት የሆነች የአምላክ እናት የተወለደችበት ቀን ምንኛ ሊከበር ይገባው ይሆን? ቤተ ክርስቲያን የቅድስት ድንግል ማርያምን ልደት በታላቅ ድምቀት የምታከብረው ከዚህ ታላቅ በዓል በረከት ረድኤትን እንድናገኝበት ነው። የሕይወት ክርስቶስ እናት ዛሬ ተወልዳለች። በኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ትውፊት መሠረት ሐናና ኢያቄም ከአይሁድ ለማምለጥ ተሰደው በአድባረ ሊባኖስ ወይም በሊባኖስ ተራራ ስር እመቤታችንን ወለዱ። በወቅቱ ከቤት የወጡት ለሽሽት ነበርና ስንቅ ስላልያዙ ምግባቸው ንፍሮና ጥራጥሬ ነበር። ይህንን ትውፊት በመያዝም በዓሉ ከቤት ውጪ ንፍሮ እየተበላ ይከበራል። ነገር ግን በበጎ ነገሮች ሰበብ ክፉ ዓላማውን ማስፈጸም የሚፈልገው ዲያብሎስ በማር መካከል መርዝን ከሚረጭባቸው መንፈሳዊ በዓላት አንዱ የግንቦት ልደታ ወይም የእመቤታችን የልደት በዓል ነው። በዚህ ዕለት አንዳንዶች ባለማወቅ፣ ሌሎች ደግሞ በድፍረት ለአድባራው ጋር ነው ቆሌውን ለመለመን ነው እያሉ ለማያውቁት አምልኮ ንፍሮ የሚበትኑ፣ ቡና የሚረጩ፣ ቅቤ የሚቀቡ፣ የከብት ደም የሚያፈሱ አሉ። እውነታው እነዚህ በእርግጥም ጣዖት አምላኪዎች ናቸው። እኛ ኦርቶዶክሳውያን ክርስቲያኖች ግን እነዚህን የሃይማኖት ለዋጮች ሥራቸውን እንጸየፋለን። ስለሆነም ከእንደዚህ አይነቱ ባዕድ አምልኮ በመለየት ይህንን ታላቅ በዓል በተገባና በተረዳ ነገር ልናከብረው ይገባል። ቤተ ክርስቲያናችን በሠራችልን ሥርዓት መሠረት በቀናች በተዋህዶ እምነት ሆነን በምሕረቱ የጎበኘንን አምላካችንን ብቻ እያመለክን የድኅነታችን ምክንያት የሆነችውን ድንግል ማርያምን እያመሰገንን ልናከብረው ይገባል። አምላካችን እግዚአብሔር ከእመቤታችን ልደት ረድኤት በረከት ይክፈለን።
አሜን። እና እንግዲህ እንደሰማችሁት ነው የእመቤታችን ታሪክ ተነግሮ ተጠልቆ አያልቅም። ምንም የሚበቃ ነገር የለም። ነገር ግን ከበረከቷ እንሳተፍ ዘንድ ነው ይህንን ዝግጅት ያቀረብኩላችሁ። በአቅማችን ትንሽም ቢሆን እንወቅ ለማለት ነው። እመቤታችን በዕለተ ቀኗ ተባርከን ትቀድሰን፣ በረከተ ሥጋ በረከተ ነፍስ ታድለን፣ ከልጇ ከወዳጇ ታስታርቀን፣ ሕይወታችንን ትባርክልን ለማለት እፈልጋለሁ። እናንተም መልካም ምኞታችሁን እንድትገልጹልኝ እፈልጋለሁ። በቀጣይ ደግሞ በአሪፍና በተለያዩ በቆንጆ ዝግጅቶች ወደ እናንተ ስለምቀርብ ሰብስክራይብ በማድረግ ቤተሰብ ሁኑ። ሰላም ሁኑ። እግዚአብሔር ያክብርልኝ።